ብድር ፈልጋችሁ ግን የሚያበድራችሁ ተቋም አጣችሁ፣ የፋይናንስ ወይ ደግሞ ካሽ ብድር ሳይሆን እኔ መጠቆም የፈለግኩት እቃ የሚያበድራችሁ ወይ ደግሞ መስሪያ ማሽኖችን የሚያበድራችሁ ተቋም ነው። አብዛኛው ሰው ሊያውቀው ይችላል፣ ግን ደግሞ የሚያውቁት ሰው ከሌለ ወይ ደግሞ አካሄዱን የማያውቅ ሰው ካለ ለመጠቆም ያህል ነው ማለት ነው። ይህ አዲስ ካፒታል ይባላል። የካፒታል እቃዎች ነው የሚያበድረው። እሱን የሚጠይቃቸው መስፈርቱን ለመጠቆም ያህል ነው። አዲስ ካፒታል የሚጠይቀው መስፈርት የመጀመሪያ ህጋዊ መሆኑ፣ ድርጅቱ ህጋዊ መሆኑ፣ የኪራይ ውል መኖሩ፣ የመተዳደሪያ ደንብ፣ መመስረቻ ደንብ እና የተለያዩ ህጋዊ መሆኑን የሚያሳውቁ ነገሮችን ይጠይቃል ማለት ነው። በመቀጠል ተቋሙ አዲስ አበባ መታወቂያ ይጠይቃል እና ከ15 እስከ 20% እንደ ዘርፉ ይለያያል። ባንክ ስቴትመንት ይጠይቃል እና የኪራይ ውል ይጠይቃል። እነዚህ መስፈርቶችን በመጀመሪያ ደረጃ ሊጠይቅ ይችላል ማለት ነው። በጣም ቀላል ናቸው፣ ማሟላት የምንችላቸው ነገሮች ነው። የምንፈልገው አይነት ማሽን ያቀርብልናል ማለት ነው። የኛ ያለፍንበት መንገድ ይሄ ነው። የምትፈልጉት ከሆነ ይሄን ተቋም በየክፍለ ከተማው አለ፣ መበደር ትችላላችሁ ማለት ነው። በጣም ቀላል ነው፣ መበደር ትችላላችሁ። የሚመለሰውም በየወሩ ነው። የእፎይታ ጊዜም አላቸው። ይህን የምትፈልጉ ከሆነ አዲስ ካፒታል ዋናና ተመራጭ ነው ብዬ ምክሬ ለመለገስ እፈልጋለሁ። አመሰግናለሁ።